the 7 levels of fashion ሰባት የፋሽን ደረጃዎች አሉ እና ባለባበሳችሁና ስለ ፋሽን ባላችሁ ዕውቀት ከነዚህ ደረጃዎች ውስጥ አንድ ውስጥ እንደሆናችሁ እርግጠኛ ነኝ። ሶ ወደ ሌቭል 1 ከመግባታችን በፊት መጀመሪያ ሌቭል 0 ብያስቀመጥኩትን እኒ ማለት ነው። ሶ ሌቭል 0 ላይ ያሉት ምን አይነት ሰዎች ናቸው? ሌቭል 0 ላይ ያሉ ሰዎች ልብስ የሚለብሱት ብርድ እንዳይመታቸው ነው እና በሔዋን ምክንያት ነው። ሔዋን ፍሬዋን ባትበላ ኖሮ አሁን ድረስ ራቁታቸው ነው የሚንቀሳቀሱት። ሃይማኖታቸው ራቁት መሆን ስለማይፈቅድ ነው። በቃ አለቀ እንጂ ከልብስ ጋር ያላቸው ሪሌሽን ምንም ሪሌሽን የላቸውም ከሚለብሱት ልብስ ጋር። ከበቃቸው ይለብሱታል፣ ካልበቃቸው አይለብሱትም። እና እነዚህ ሰዎች ሞስት ኦፍ ዘ ታይም ቤተሰብ ነው የሚገዛላቸው። ማለትም በቃ ፋሚሊ ከገዛላቸው ይለብሱታል፣ ወይ ያገቡ ደግሞ ከሆኑ ሚስቶቻቸው ይገዙላቸዋል፣ ወይ ከውጪ ሰው ሲመጣ እነሱ ያመጡላቸውን ይለብሳሉ ማለት ነው። እና they don't care ልብስ የሚገዙት ልብስ ሲጨርሱ ነው። ለሆነ ፕሮግራም ወይ ሲያስፈልጋቸው ሄደው ይገዛሉ ማለት ነውና ሌቭል 0 ላይ ያውን የነገርኳችሁ ምልክቶች ካለ ሌቭል 0 የሚባለው ላይ መጥፎ ነው ማለት አይደለም። ቱ ቢ ኦነስት ከሌቭል 1 ይሄኛው ሌቭል ይሻላል ብዬ አምናለሁ። ሌቭል 0 በጣም በቃ ሰላማዊ የሆነ ደረጃ ነው። እና ምልክቶች ሌቭል 0 ላይ መሆናችሁ ሱቅ ገብታችሁ ስለ ልብስ ስትጠየቁ ወይም ስለ ሱሪ ምን አይነት ልብስ ነው ስትባሉ ያላችሁ ስለ ፋሽን በአጠቃላይ ያላችሁ ቮካብለሪ ካዡዋል፣ ኦኬዥናል፣ ቀለል ያለ ልብስ፣ ቪንቴጅ ሊሆን ይችላል ወይም ኦልዲስ። ኢቭን ቪንቴጅ አሁን ግን ሞስት ኦፍ ዘ ታይም ኦልዲስ ሊሏችሁ ይችላሉ፣ ባጊ ሊሏችሁ ይችላሉ። እነዚህ በቃ እንደዛ ነው ሁሉንም የሚጠቀሙት። ለየትኛውም አይነት ልብስ በዚህ ነው ዲፋይን የሚያደርጉት። ልብሱ በየትኛውም አይነት ዲዛይነር የተሰራ ይሁን ኤክስፔንሲቭም ይሁን በየትኛው ዘመን ይሰራ፣ ምን አይነት ብራንድ ይሁን፣ ምን አይነት ስታይል ይሁን፣ ምን አይነት ኤስቴቲክ ነው ምናምን ስለዛ አያውም። ካዡዋል፣ ኦኬዥናል፣ ባጊ፣ ስኪኒ፣ ቪንቴጅ፣ ፎርማል፣ ቀለል ያለ ልብስ በቃ እንደዚህ አይነት ነው የምትጠቀሙት ማለት ነው። ሌቭል 1 ላይ ደግሞ ስንመጣ ሌቭል 1 ላይ ብዙ ጊዜ የምትገቡት ሞስት ፕሮባብሊ ሃይ ስኩል ላይ ነው ብዬ አስባለሁ። ኢቭን ሁሉም ሰው ተመሳሳይ ባይሆን በ30 ዓመታችሁም ሌቭል 1 ልትገቡ ትችላላችሁ። ግን አብዛኞቻችን ወደዚህ ሌቭል የምንገባው መቼ ነው? የሆነ ኢንስፓየር የሚያደርጋችሁ ነገር ይኖራል። አብዛኛው ሰው ኦፖዚት ሴክስ ነው። አትራክሽን ሊሆን ይችላል። የሆነ ሰው ሊመቻችሁ ይችላል። ወይ ትምህርት ቤት በደንብ መዘነጥ ልትፈልጉ ትችላላችሁ ወይ ምናምን የዛኔ ሰርች ታደርጋላችሁ እንደዚህ አይነት የወንድ አለባበስ ወይ ሴቶች ምናምን የሚወዱት አለባበስ። ከዛ እነማን ይመጡላችኋል? ቲቺንግ ሜን ፋሽን ምናምን የሚለው አልፋ ሜል። ክሪንጅ ዘሞስት ክሪንጅ የአልጎሪዝሙ ትራፕ ነው። ይሄ አልጎሪዝም ትራፕ ነው። አልጎሪዝሙ የሚያመጣላችሁ ማለት ነው። ሶ 5 መልበስ የሌሉብሽ ሸሚዞች ይላል። 5 ማድረግ የሌለብህ ጫማ። ይሄን ጫማ ካረክ ፋራ ነው። ይሄ ጃኬት ከሌለህ ወንድ አይደለህም ምናምን አይነት ማለት ነው። ሶ ስኒከር አታድርግ። እስኪ ስኒከር የህፃን ነው፣ ቆዳ አድርግ። ካሁን በኋላ እንደ ወንድ መልበስ ጀምር። ካሁን በኋላ ያለህን ስሊፐር ቶ ምናምን፣ ሸሚዝህን ክፈት፣ እዚህ ጋር እጠፈው፣ ይሄን አውጣ ምናምን እንደዚህ አይነት ምክሮች ማለት ነው። Today I'm going to show you 10 clothing items that just irritates attractive women. Number 3, Air Jordan. All the freaking time. Like, I get you're trying to impress the boys and all, but pulling up in these won't get you far with women. Save your money and invest in at least one pair of smart shoes like these that you can impress women with. እና the most በቃ ክሪንጅ የሆኑ ምንም ቫልዩ የማይሰጧችሁ ግን ዳይሬክትሊ ምን ማድረግ እንዳለባችሁ ስለሆነ መስማት የምትፈልጉት ይሄን ግዛ፣ ይሄን አትግዛ፣ ይሄን ጫማ አድርግ፣ ይሄን አታድርግ የሚላችሁ ሰው ስለሆነ የምትፈልጉት ብዙ ዕውቀት አይጠይቅም። የ5 ዓመት ህፃን ልጅም የ40 ዓመትም ሰው የሚገባው ነገር ነው። ሶ ለዚህ ነው እነዚህ ቫይራል የሆኑት። አልጎሪዝሙ ላይ ብዙ ሰው ኢን ሚሊየን ሰብስክራይበር ያላቸው የትኛውም ኖሌጅ የሌለው ሰው የሚገባው ነገር ነው። ብዙ ዕውቀት አይጠይቅም እና ሶሉሽን ስለሚፈልጉ የማይረባ አይነት ምክር ይመክራቸዋል። የዛኔ ማድረግ ትጀምራላችሁ ማለት ነው፣ ለፊሜል ጌዝ አትራክት ለማድረግ። ሶ ከፋሽን ጋር ያላችሁ ህብረት እዚህ ደረጃ ላይ ስትሆኑ ለአትራክሽን ነው፣ አቴንሽን ለመሳብ፣ ኦፖዚትን ሴክስ ለፊሜል ጌዝ ለምንለው ማለት ነው። ያው ስለ ወንዶች ነው ሞር እያወሩ ያሉት፣ ሴቶችም ሪሌት ሊያደርጉ ይችላሉ። አይዶን ሌቭል 2 ላይ ስትገቡ
እንደነዚህ አይነቶችን ምክር መስማት ታቆሙና ኮፒ ማድረግ ትጀምራላችሁ። በደንብ የተለያዩ ስታይሎችን የምትወዱት ኢንፍሉዌንሰር ሊኖር ይችላል ወይ ሴሌብሪቲ ሊኖር ይችላል። ሶ ሜቢ ካኔን ታዩታላችሁ፣ ኤሳፕ ሮኪ ልታዩት ትችላላችሁ። ኤኒባዲ ሴትም ልትሆን ትችላለች። አሁን ጀስት ከፊሜል ጌ ሴቶች ምን ይወዳሉ ወይ እንትና ምናምን ፋራነ እንደዚህ ከለበስክ ሲግማ ወንድ ምናምን ከሚለው ወጥታችኋል። ሶ አሁን እንደዚህ ኤክስፐሪመንት ማድረግ ትጀምራላችሁ። የተለያየ አለባበሶች፣ የተለያየ ስታይል መሞከር ትጀምራላችሁ። ሶ የዚህ ሰዓት ላይ ምን አይነት ሸሚዝ ላርግ፣ ምን አይነት ሱሪ ልግዛ እያላችሁ ሳይሆን ሰርች የምታደርጉት አስቴቲክ የሚባለውን ነገር ዲስከቨር ታደርጋላችሁ ማለት ነው። ሶ በፊት ባጊ እያላችሁ የምትጠቀሙትን ቃል አሁን በአስቴቲክ ሜቢ 90s ስትሪት ዌር ልትሉ ትችላላችሁ። በአስቴቲክ ዲፋይን ማድረግ ትጀምራላችሁ። እንትን ስትሪት ዌር አስቴቲክ ኦልድ መኒ አክቹዋሊ አሁን ሌቭል 1 ላይ ሆኗል። ግን እንደዚህ አይነት በቃ በአስቴቲክ ኦፒየም አስቴቲክ፣ ብሎክ ኮድ አስቴቲክ። ሶ ስታይላችሁን ዲፋይን የምታደርጉት የዚህን ጊዜ በአስቴቲክ ነው። ሶ ስለ ፋሽን ሲያወራችሁ እንትን አስቴቲክ ነኝ ምናምን ማለት ትጀምራላችሁ ማለት ነው። ሶ እዚህ ደረጃ ላይ ስትሆኑ ቲምበርላንድ፣ ጆርትስ፣ ቁምጣዎች፣ አዲዳስ፣ ሳምባስ በቃ ቲክቶክ ላይ አብዛኛው የምታዩት አይነት አለባበስ እነዚህ ፎቶ ላይ ያስገባላችኋል። እንደነሱ ትለብሳላችሁ። ግን ስፔሻል እንደሆናችሁና ማስተር እንዳረጋችሁ የሆነን ስታይል ይሰማችኋል። ዲፍረንት እንደሆናችሁ ነው ስቲል የሚሰማችሁ። በቃ ስለ ፋሽን በደንብ የምታውቁ ነው የሚመስላችሁ። እና አብዛኛው ፋሽን ኢንፍሉዌንሰር የሚጀምረው እዚህ ስቴጅ ላይ ነው ቪዲዮ መስራት የሚጀምሩት። ኖ ስፔሻል ነኝ ምናምን ሊሏችሁ ይችላሉ። ግን ሁሉም ተመሳሳይ ኤንፒሲ የምንለው አይነት ፋሽን ማለት ነው፣ የቲክቶክ ኤንፒሲ። ሶ አዲዳስ፣ ሳምባስ፣ ጆርትስ፣ ቲምበርላንድ ትንሽ ደግሞ ኢቮልቭ ካደረገ ስታይላችሁ ሄዳችሁ ከተባላችሁ ታቢ ጋር ትደርሳላችሁ። ታቢስ፣ ሎፈርስ ምናምን ነገር፣ ዶክተር ማርቲንስ ምናምን እነዚህ በደንብ ታደርጋላችሁ። ክሮፕድ ቲሸርት፣ ክሮፕድ ሸሚዝ። ሶ የዚህን ጊዜ ከዛ ከሴቶች ምን ይወዳሉ ምናምን ከሚለው ወጥታችኋል። ትሪፍት ምናምን ሾፖች ጋር መሄድ የምትጀምሩበት፣ ኤክስፐሪመንት ማድረግ የምትጀምሩበት ሰዓት ነው። ሌቭል 3 የምትገቡበት መንገድ ብዙ ጊዜ የምትወዱት ኢንፍሉዌንሰር ወይም ደግሞ የምትወዱት ሴሌብሪቲ ፌቨራይት ዲዛይነር እንዳለው እሱም ታውቃላችሁ። ወይም ደግሞ እናንተ የኔ አስቴቲክ የምትሉት ነገር በሆነ ዲዛይነር እንደተሰራ ታውቃላችሁ፣ ፓዮኒር እንደሆነ። ሶ አስቴቲክ ማለት የምታቆሙት የዚህ ጊዜ ነው ማለት ነው። ስለዚህ እዚህ ደረጃ ጋር ስትደርሱ ሰዎች ስለ ስታይል ሲጠይቋችሁ ሊሆን ይችላል፣ ስለ ፋሽን ሲጠይቋችሁ እንትን አስቴቲክ ነው የምወደው፣ እንትን አስቴቲክ ነኝ የሚለውን ቃል ትተውታላችሁ። ሶ ኦፒየም አስቴቲክ ማለት አቁማችሁ ሪኮንስ ማለት ትጀምራላችሁ ማለት ነው። ካኒ ዌስት የሚመቻችሁ ከሆነ ማርጂላን ማየት ትጀምራላችሁ። ኤሳፕ ሮኪን ከሆነ ራፍ ሲመንስን ማወቅ ትጀምራላችሁ። ሶ የዚህን ጊዜ ቢሃይንድ ዘ ሰርፌስ ሌቭል ቲፕ ኦፍ ዘ አይስበርግ የምንለው ፒንትረስት ላይ የሚመጣላችሁ፣ ሜንስትሪም ላይ ቲክቶክ ላይ የሚመጣላችሁ አስቴቲክ ሊሆን ይችላል፣ ዲዛይነርስ፣ ኢንፍሉዌንሰርስ ያንን ካልቸር ዴቨሎፕ ያደረጉትን ዲዛይነርስ እና ከዛ ጀርባ ያለውን ወርልድ ታውቃላችሁ ማለት ነው። ሶ እዚህ ጋር ስትደርሱ ምንም እንደማታውቁ እዚህ ደረጃ ጋር ስትደርሱ ነው የምታውቁት። ምንም ስለ ፋሽንም ኖሌጅ እንደሌላችሁ፣ ቴስታችሁም በጣም በቃ ገራሚ ነው የምትሉት ቴስት ምንም እንደማታውቁ የዚህን ጊዜ ነው ዲስከቨር የምታደርጉት። ሶ ማርጄላ ዘታቢ ጋይ እንዳልሆነ ይገባቸዋል። ብዙ የራሱ ፊሎሶፊ እንዳለው ታውቃላችሁ። ሶ እነዚህን ዲዛይነሮችን መከታተል ትጀምራላችሁ ማለት ነው። ከሰርፌስ ሌቭል አልፋችሁ ሶ ፋሽን ሾዎቻቸውን ማየት ትጀምራላችሁ። የሰሩትን ዝም ብላችሁ ፒንትረስት ከማየት አልፋችሁ ፓዮኒር ያደረጉትን ስትሪት ዌር ላይም ፋሽን ላይም ያሉትን ካልቸሮች ዴቨሎፕ ያደረጉትን ዲዛይነሮች እና ታሪኮች ፋሽን ሾዎች ማየት ትጀምራላችሁ ማለት ነው። ኮምፕሊትሊ ሌላ ዓለም ነው። ኤክስፐርት እንደሆናችሁ አይሰማችሁም። ብዙ ነገር እንደማታውቁ ታውቃላችሁ። ምክንያቱም አንዱ ዲዛይነር ራሱ ስንት ኮሌክሽን አለው ከ20 ዓመት በላይ ምናምን። እያንዳንዱ ዲዛይነሮች የተለያዩ ፋሽን ሃውሶች ላይ የሰሩት ፕሮዳክቶች ያለው ሂስትሪ፣ እነዚህን ዲዛይነሮች ፓዮኒሮቹን ዲስከቨር ታደርጓቸዋላችሁ ማለት ነው እና የእነሱን ዓለም ታጠናላችሁ። የዚህ ጊዜ ቮካብለሪያችሁ ኦልሬዲ ኢቮልቭ አድርጓል። ምንድነው የምትወዱት ስታይላችሁን ዲፋይን አድርጉ ስትባሉ እንደ በፊቱ እንትን አስቴቲክ አትሉ። ምክንያቱም ከዛ ጀርባ ያሉትን ዲዛይነሮች ዲስከቨር እያደረጋችሁ ነው፣ ፋሽን ሾው እያያችሁ ነው። ሶ ኢቭን ብዙ እንኳን ሪሰርች ባታጠኑም ዝም ብላችሁ ኔም ድሮፕ ታደርጋላችሁ። ራፍ ሲመንስ
early 2000 ላይ የሰራው ኮሌክሽን የኔ ስታይል ያ ነው በቃ ያ ነው የሚመቸኝ ምናምን እና የእንትና ምናምን ሄዲ ስሊሜን ስሊል ላይ የሰራቸው ኮሌክሽኖች ምናምን ሰው ይሄ ልጅ ያውቃል ይላችኋል። እናንተም ግን አታውቋቸውም ብዙም እነዚህን ሰዎች ጀስት ገና እየተማራችሁ ነው። እንደማታውቁ ታውቃላችሁ አትሊስት ገባችሁ አይደል? ሰው ግን እንደምታውቁ አድርጎ ነው የሚያስባችሁ ማለት ነው። እና እኔ አሪፉ ስፍራ ብዬ የማስበው ይሄ ነው። ሌቭል 3 በቃ ሄልዚ የሆነ ስፖት ነው። ፐርሰናል ስታይላችሁን ዲስከቨር የምታደርጉበት ከሰርፌስ ሌቭል አልፋችሁ ብዙ ዓለም የምታውቁበት ምንም እንደማታውቁ የምታውቁበት ሀምብል የሚያደርጋችሁ ሌቭል ይሄ ነው ማለት ነው። ሌቭል 4 ጋር ደግሞ የምትገቡበት መንገድ አብዛኛው ጊዜ የወደዳችሁት ዲዛይነር ሊሆን ይችላል። ያገኛችሁት ዲስከቨር ያደረጋችሁት ወርልድ በደንብ ኮንሱም ካደረጋችሁ በኋላ ቪዲዮዎቹን ካያችሁ በኋላ ፋሽን ሾዎቹን እንዳለ የምትወዱትን ዲዛይነር ካገኛችሁ በኋላ አንድ ብቻ አይደለም እያልኳቸው 2ም 3ም ዲስከቨር ልታደርጉ ትችላላችሁ። ግን የምትወዱትን ነገር ካገኛችሁ በኋላ በደንብ አይታችሁ ቪዲዮ አይታችሁ አሁን ደግሞ ሪቪው የተደረጉትን ክሪቲክስ ምናምን ማበብ ትጀምራላችሁ ማለት ነው። የፋሽን ጆርናሊስቶችን የፋሽን ክሪቲኮችን ስለዚህ ኮሌክሽን ምን አለ፣ ስለዚህ የተጻፈው ነገር ምንድን ነው፣ ከዛ እንደዚህ አይነት ነገሮችን ሳታስቡ ማንበብ ትጀምራላችሁ። ስለምትወዱት ስለዛ ዲዛይነር የተጻፉ መጽሐፎችን ማየት ትጀምራላችሁ። አርካይቭ የሆኑ ኮሌክሽኖችን ሪሶርሶችን ዲግ ማድረግ ትጀምራላችሁ። ሳታስቡት በጣም ከፕሮዳክቱ አልፋችሁ ሂስትሪው ጋር ከዛ ሰውዬ ፊሎሶፊ ጋር ከዛ ዓለም ጋር ሞር እየተዋዳችሁ ትመጣላችሁ ማለት ነው። እዚህ ደረጃ ላይ ፋሽን ቮካብለሪያችሁ ሞስት ኦፍ ዘ ታይም ቦሪንግ ነው የሚሆነው። ሰው ሲጠይቃችሁ ስለ ፋሽን ሊሆን ይችላል፣ ስለ ስታይላችሁ ማንም አይገባውም። ወሬያችሁ ስለ ዲዛይነሮች ነው። ወሬያችሁ ስለ ፋሽን ክሪቲኮች ነው። ወሬያችሁ ስለሆነ ፋሽን ሾው ላይ ሀፕን ስላደረገ ኢቨንት ነው እንጂ ስለ ልብስ አይደለም። ኢቭን ሰው ስለ ልብስ ሲጠይቃችሁ ራሱ የምታወሩት ስለ ልብስ አይደለም። መልሳችሁ ኮምፕሊኬትድ ይሆናል። ስፔሲፊክሊ ዲቴይልድ የሆነ ነገር ነው የምትናገሩት። ምን አይነት አለባበስ ልልበስ ሲላችሁ ሰው መልሱ ይከብዳቸዋል ከየትኛውም ጊዜ በላይ እዚህ ደረጃ ላይ ምክንያቱም ልብስ የሚባለው ነገር ሌላ ነገር ነው ለእናንተ። ዝም ብሎ ከሰውነትን ከሚሸፍን ነገር በላይ ቫሊዩ አግኝታችሁበታል፣ እየወደዳችሁት ነው። ስለዚህ ሰዎችን እንዳለ ፑሽ የምታደርጉት ራሳቸው ዲስከቨር እንዲያደርጉ የራሳቸውን ፓዝንትን እንዲሉ ነው እንጂ በሆነ አስቴቲክ ምናምን ከሚባለው ነገር ወጥታችኋል ማለት ነው። አናሊሲሳችሁን ከጨረሳችሁ በኋላ ወደ 5ኛው ሌቭል የምትገቡት ሌቭል 4 ላይ የምትወዱትን ዲዛይነር በደንብ አናላይዝ አድርጋችሁ አይታችሁ ከጨረሳችሁ በኋላ ነው ወደዚህ የምታልፉት። አሁን ፋሽንን እንደ ፋሽን መውደድ የምትጀምሩበት ደረጃ ነው። ጀስት ፌቨራይት ዲዛይነር ምናምናችሁን የሰራውን ስራ ሳይሆን በአጠቃላይ ፋሽን ሂስትሪ ትወዳላችሁ። ኢቭን አንድ ዲዛይነር የሰራው ኮሌክሽን ባትወዱት ራሱ ፋሽን የሚባለው ይሄ ዘ ወርልድ በአጠቃላይ ትወዱታላችሁ። ራንዌዎችን ማየት፣ ፋሽን ሾዎችን ማየት፣ ፋሽን ዊኮችን ፎሎ አፕ ማድረግ፣ የተለያዩ ጆርናሊስቶችን ማንበብ። የዚህን ጊዜ የምታነቡት ስለምትወዱት ዲዛይነር ብቻ ሳይሆን ስለሌላ ዲዛይነሮች ዲስከቨር ማድረግ ትጀምራላችሁ። እነዚህ ጆርናሊስቶች የጻፉትን ምን እየተካሄደ ነው። አሁን ሞር ወደ ሂስቶሪያን እየሆናችሁ ነው ማለት ነው። ሂስትሪ እያጠናችሁ ነው። የፋሽን ሂስትሪ እንዳለ ፋሽን ዶክመንተሪዎችን ታያላችሁ። የምትወዱትን ዲዛይነር ሳይሆን በአጠቃላይ የፋሽን ዶክመንተሪ ካያችሁ ካገኛችሁ ታዩታላችሁ። 100 ጊዜ ደጋግማችሁ ታዩታላችሁ። አንድን ፋሽን ሾው ዶክመንተሪ ማየት፣ መጽሐፍ ማንበብ፣ ጊዜያችሁን የምታሳልፉት ኢንተርቴይንመንት ለእናንተ ፋሽን በራሱ ኢንተርቴይንመንት ይሆናል። ኦልድ አርካይቭ የሆኑ ፋሽን ሾዎች፣ ራንዌዎች፣ ኤቭሪቲንግ እነዚህን ኮንሱም ማድረግ ትጀምራላችሁ። በዚህ ሰዓት ትሬንድ ምናምን የሚባለው ነገር ራሱ አትራክት ያደርጋችሁ። ኢቭን የምትገዙት ልብስ ራሱ ሞስት ኦፍ ዘ ታይም የምትለብሱትን አይደለም። አርካይቭ የሆኑ ፕሮዳክቶች መግዛት የምትጀምሩት የዚህ ጊዜ ነው። በዚህ ታይም ሰዎች የምትወዱት ብራንድ ብለው ሲጠይቋችሁ ወይ ጉቺ ወይ ዲዮር ወይ ምናምን እንደዚህ ያትሉ። ጉቺ ካላችሁ ስፔሲፋይ ታደርጉታላችሁ። ክሬቲቭ ዳይሬክተሩ ማን እንደነበረ፣ ምን አይነት ስራ እንደሰራ። ምክንያቱም የተለያዩ ናቸው፣ አንድ አይደለም። ጉቺ ስሙ አንድ ቢሆንም የተለያዩ ክሬቲቭ ዳይሬክተሮች የተለያየ አስቴቲክ የተለያየ ኤክስፕሬሽን ኮሚኒኬሽን ካልቸራቸውን ዲፋይን ያደርጉበት ነው። የቶም ፎርድ ጉቺ ነው፣ የአሌክሳንድሮ ሚኬሌ ነው፣ የሳባቶ ነው፣ የዴምና ነው። እያንዳንዱን በክሬቲቭ ዳይሬክተሮች ዲፋይን ታደርጉታላችሁ ማለት ነው። ስለ ብራንዶች አታወሩም የዚህ ታይም ላይ። የእንትና ኮሌክሽን በእንደዚህ ሲዝን የሰራው እያላችሁ ነው የምታወሩት።
እዚህ ጋር ፋሽን ሂስትሪን በደንብ እያወቃችሁ የምትመጡበት ጊዜ ስለሆነ በደንብ ቫልዩአችሁ ከዛ ጋር ይገናኛል። ሶ ልብስ የምትገዙት እንዲያምርባችሁ ሳይሆን እንደ አርት ፎርም አይታችሁ ነው የምትገዙት ማለት ነው። እማትለብሷቸው ብዙ ልብሶች ይኖራሉ የገዛችኋቸው እንደ አርት ፎርም ለማስቀመጥ። የሆነ ዲዛይነር ቪንቴጅ የሆነ ኮሌክሽን ላይ የሰራው የሆነ አይነት ቀሚስ ሌላ ሰው ቢያየው ዝም ብሎ ካዡዋል ሌቭል 0 ላይም ሌቭል 1 ላይም ሌቭል 2 ኢቭን ሌቭል 3 ላይ ያለ በአስቴቲክ ወይ በካዡዋል ወይ ምናምን ሊላችሁ ይችላል። ግን እናንተ ከዛ ጋር አታሽድ የተደረገውን ትክክል ዲፕ የሆነውን ሴንቲሜንታል ቫሊዩ ለእናንተ አለው ማለት ነው። ሶ የዚህ ታይም ሰዎች እንዳበዳችሁ ነው የሚቆጥሯችሁ። ይህን ጫማ በዚህ ያክል ብር ገዛ ምን ነክቶ ነው አንተ የምትባሉት ማለት ነው። ምን እንትና ያደረገው ጫማ አይሻልም እንዴ? መርካቶ አልገዛም እንዴ ይሄን ይሏችኋል። ኖ ይሄ እኮ እንትና ነው ምናምን ማን ምንስ ይሁን ምን አገባኝ ይሏችኋል። ሶ የዚህ ጊዜ በጣም ኦሬዲ ሎስት እየሆናችሁ ያለበት ሰዓት ነው። ሌቭል 6 ጋር ስትገቡ እዚህ ጋር ኦሬዲ በጣም ብዙ ነገር አይታችኋል። የራሳችሁ ፊሎሶፊ ራሱ አላችሁ። የምትገዙትን ልብስ የምትገዙበት ምክንያት አላችሁ። ፋሽንን አፕሮች ስታረጉ ከራሳችሁ ተነስታችሁ ነው። አሁን ኮንሱም አርጋችሁ ሁሉን ነገር አሁን ራሳችሁ ማስተር የምትሆኑበት አይነት ደረጃ ላይ ናችሁ። ሌቭል 6 ላይ ማለት ነው። ሶ ዲፕ የሆነ ፊሎሶፊ አላችሁ። የምትለብሱትን ልብስ ለምትለብሱበት ምክንያት ፌቨራይት ዲዛይነራችሁ ፌቨራይት የሆነበት ምክንያት አለ። ሶ የምትለብሱት አብዛኛው ጊዜ አርካይቭ የሆኑ ፒሶች ወይም ከፊሎሶፊያችሁ ጋር አላይን የሚያደርጉ ፕሮዳክቶች እነዛን ነው ኮንሱም የምታደርጉት። እዚህ ሌቭል ላይ ስትደርሱ ዩቲዩብ ላይ ብትሉ ቲክቶክ ላይ የምታዩቸው ፋሽን ኮንተንት ክሬተሮች እያንዳንዱ ሁሉ ነገር ሻሎ ነው የሚሆንባችሁ። ያ ስተዲ ያላረጋችሁት ነገር ብዙ የለም። ሶ አሁን የባሰ ኒሽ ትሄዳላችሁ ማለት ነው። በጣም ኒሽ የሆኑ እናንተ ፎሎ የምታደርጉት አርቲክል፣ የምታነቧቸውን መጽሐፍቶች፣ የምታነቧቸውን ጆርናሊስቶች 90% ሰዎች አያውቋቸው። ኦሬዲ ሌቭል 6 ጋር ስትደርሱ ፋሽን ኢንዱስትሪ ውስጥ የመግባታችሁ ፕሮባቢሊቲ ከፍተኛ ነው። ሌቭል 6 ጋር አብዛኞቹ ሌቭል 6 ውስጥ ያሉ ሰዎች ፋሽን ውስጥ አሉ። ወይ ጆርናሊስት ናቸው፣ ወይ ዲዛይነር ናቸው፣ ወይ ብቻ ፋሽን ውስጥ አሉ የሆነ ምክንያቱም በጣም ብዙ ታይም የሚፈጅ ነገር ነው እዚህ ሌቭል ጋር ለመድረስ። ሂስትሪን ስተዲ ማድረግ፣ የተለያዩ ኢቨንቶችን ሀፕን ያደረጉ ነገሮች ማድረግ፣ ብዙ ዲዛይነሮችን ማወቅ፣ የእያንዳንዱን ዲዛይነር ፊሎሶፊ ማወቅ፣ ፋሽን ኢንዱስትሪው ፈንክሽን የሚያደርግበትን ነገር ሁሉን ነገር በደንብ አውቃቸዋል። ሶ የዚህ ጊዜ ልብስም ስትገዙ መቼ እንደተመረተ ታውቃላችሁ። ይሄ ጆናታን አንደርሰን የሰራው በዚህ ኮሌክሽን በቅርብ የሰራው ነው። ሶ ምን አይነት የት ነው ማኑፋክቸርድ ሊሆን የሚችለው? ዲዮር የሚለውን ሳይሆን የምታዩት ዲዛይነሩ የሰራበት ታይም ምን አይነት ሞመንት ላይ እንደሰራ፣ ኮቪድ ላይ ነው ወይ የሰራው? አሁን ላይ ነው ወይ? ምን አይነት ፋይናንሻል ሲቹዌሽን ላይ ሆኖ ነው? ምክንያቱም እነዚህ ነገሮች ባይዘው ማተር ያደርጋሉ። ሶ ማቴሪያሉን፣ ኮንስትራክሽን ዲቴል፣ ፕሮዳክቱ በደንብ እንዴት ነው የተሰራው፣ ክራፍትማንሺፑ እንዴት ነው፣ እነዚህ ነገሮች ነው ቫልዩ የምታደርጉት ማለት ነው። ሶ ነገሮችን የምትገዙበት ምክንያት ከአብዛኛዎቹ የተለየ ነው። እይታችሁም ኦልሬዲ በጣም ተሻሽሏል፣ ቴስታችሁ ተሻሽሏል። ሰባተኛው ሌቭል ውስጥ ፋሽን ኢንዱስትሪ ውስጥ ካልሆናችሁ፣ ሙሉ ጊዜ ፋሽን ላይ ኢንቨስትድ ሆናችሁ ስራችሁ ካልሆነ በጭራሽ ልትገቡበት የማትችሉት ደረጃ ነው። ኢትስ ኢምፖሲብል። እዚህ ውስጥ ያሉት እነ አሌክሳንደር ማኩዊን፣ እነ ማርጄላ፣ እነ ዮጂ ያማሞቶ እንደዚህ አይነት ሰዎች ናቸው። እና እዚህ ሌቭል ውስጥ ስትገቡ ሞስት ፕሮባብሊ ወይ ራሳችሁን ሙሉ ለሙሉ ሉዝ ታደርጋላችሁ፣ ፐርፐዝ ስፔሻሊ ከሌላችሁ። ፐርፐዝ ካላችሁ ደግሞ ሰላማችሁን ታገኛላችሁ ማለት ነው። ያለበለዚያ ወይ እንደ ማርጄላ ሙሉ ለሙሉ ፋሽን ኢንዱስትሪውን ጥላችሁ ትወጣላችሁ። ማርጄላ ጥሎ ነው የወጣው። ወይ እንደ አሌክሳንደር ማኩዊን ራሳችሁን ታጠፋላችሁ ማለት ነው። ሶ ጆናታን አንደርሰንም አሁን እዛ ሌቭል ላይ ነው፣ ሌቭል 7 ላይ ነው። ሶ እዚህ ሌቭል ላይ ስትሆኑ በቃ ሁሉ ነገራችሁ፣ ጊዜያችሁ፣ ታይማችሁ፣ ሁሉ ነገራችሁን ፋሽን የሚባለው ነገር ይወስደዋል። አብዛኛው ታይም የምታሳልፉት እዚህ ላይ ነው። ስለምትለብሱት ልብስ ራሱ እስካትጨነቁ ድረስ ማለት ነው። የምትለብሱት ልብስ ኢቭን ስለ ፋሽን የምታውቁ ራሱ አይመስልም። ከሌቭል 0 ጋር የሚቀራረብ ነው። ስለዚህ ስራቸው ላይ ኢንቨስት እያደረጉ የሚለብሱት አለባበሳቸው ራሱ ከሌቭል 0 ጋር ብዙ ልዩነት የለውም። በጣም ስትረስ የሞላበት ነው። ምክንያቱም ረጅም በቃ አርት የሚባለው ነገር
ኮንሱም ያደርጋችሁ። ይሄ ፋሽን ላይ ብቻ ሳይሆን ሚውዚክ ላይ ብትሉ አርትም ላይ ብታዩ እንደዛ ናቸው። በጣም አርት የሚባለው ነገር ኮንሱም ሲያደርጋቸውና ሁሉ ነገራቸውን ሲወስድ ፐርፐስ ከሌላቸው ለላይፋቸው እነሱ ህይወታቸው ራሱ ያ ነገር ይሆናል እና በጣም እዚህ ሌቭል ላይ መሆን አትፈልጉም በጭራሽ ስፔሻሊ ፐርፐስ ከሌላችሁ። ሶ ማርጄላ ለቆ ወጥቷል። የማውቃቸው ዲዛይነሮች አብዛኞቹ ጤነኛ ሜንታሊ በደንብ ሄልዚ የሆኑ በጣም ጥቂት ናቸው። ዮጂ ያማሞቶም እዚህ ላይ ነው ብዬ ነው ማምነው። አሌክሳንደር ማክዊን ደግሞ ራሱን አጥፍቷል። ሶ እዚህ ደረጃ ጋር ስትደርሱ እናንተ ስተዲ ምናምን ራሱ የምታደርጉት ነገር ብዙ የለም። ሰዎች ነው እናንተን ስተዲ የሚያደርጋችሁ። እናንተ ራሳችሁ ሬፈረንስ ፖይንት ትሆናላችሁ ማለት ነው። ምክንያቱም አብዛኛው ጊዜያችሁ እዛ ላይ ነው እያሳለፋችሁ ያላችሁት። ሁሉ ነገራችሁትን ተቆጣጥሩታል። ሰዎች እናንተን ስተዲ ያደርጓቸዋል። ፋሽን ዲዛይነር ብቻ መሆን አይጠበቅባችሁም። ጆርናሊስትም ሁኑ ምንም ሁኑ፣ ፖይንቱ ምንድነው? ሁሉ ነገራችሁን አይደንቲቲያችሁ ኮንሱም እስኪደረግ ካራክተራችሁ እስኪቀየር ድረስ ሎስት የምትሆኑበት ነው። አለባበሳቸውን ካያችሁ እዚህ ሌቭል ላይ ያሉት አብዛኞቹ ተመሳሳይ ነው የሚለብሱት። ብዙ ስታይሊሽ ራሱ አይባሉ፣ በጣም ዘናጭ የሚባሉ ምናምን ያሉ ልብስ ለነሱ የሆነ ከዝነጣ አልፏል። የዚህን ጊዜ ስለ ዝነጣ አያስቡም። 100% ሎስት ናቸው በዛ ዓለም ማለት ነው። እና ደግሞ እንድታውቁ የምፈልገው ነገር ሁሌ እንዲቀጥ ያለ እድገት ነው ማለት አይደለም። ከሌቭል 0 ሌቭል 1 ሌቭል 2 ይሄ አብዛኛው ሰው የመጣበት መንገድ ነው እንጂ ከሌቭል 3 ልትጀምሩ ትችላላችሁ። ፋሽን ዲዛይን ውስጥ ጓደኛ ካላችሁ ሊሆን ይችላል ምናምን ኤክስፖዝ የምትደረጉበት ነገር ይወስናል። ስቴጅ 7 ላይ ናችሁ ማለት ወይም ስቴጅ 6ም ሊሆን ይችላል። ከፍ እያለ መጣ ማለት የተሻለ ስፍራ ላይ ናችሁ ማለት አይደለም። ሁሉም ሰው ለሱ አሪፍ የሆነው ስፍራ የተለያየ ነው። ስለዚህ ሌቭል 7 ከሆናችሁ በጣም ጀግና ናችሁ ወይም አሪፍ ናችሁ፣ 3 ላይ ከሆናችሁ ደግሞ አይደላችሁም። እንደዛ አይደለም። ሲምፕሊ ዲፍረንሱ ነው እንጂ ሌቭል 0 ላይ ሰላሙን የሚያገኝ ሰው ሊኖር ይችላል። ሌቭል 1 ላይ ሊያገኝ ሌቭል 1 አክቹአሊ እዛ ተዘውርስት ግን ሌቭል 2 ላይም ሌቭል 3 ላይም ሌቭል 4 ላይም እንትን ሊል ይችላል። ሶ አንደኛው ከአንዱ ይሻላል ማለት ሳይሆን ፋሽንን አፕሮች ስታደርጉ የምትጠልቁበት ወይም ደግሞ የምትሄዱበት ርቀት እና የት ድረስ እንደሚያደርሳችሁ የመጨረሻው ዘ ቲፕ ኦፍ ዘ አይስበርግ እና የመጨረሻው ሌቭል ምን እንደሆነ ነው ማለት ነው ያየነው። ሶ የእናንተ ሌቭል ስንት እንደሆነ እስኪ ኮመንት ላይ ጻፉልኝ፣ ለጓደኞቻችሁም ላኩላቸው። ፊርነን